ሀገር ይላል ሀገር ሀገር ብርቁ እኛም ሀገር ሀገር አለን ሀገር የሚታይ መኪናዬን ቀይሬ ያለው ፌራሪ ይዣለሁ። ለየት ያሉ እቃዎችን ለማግኘት ቱርክ ወይም ሌሎች ሀገራት መሄድ አሁን እየተጠበቀ አይደለም። እኔ በዛሬው ዕለት በጎበኘሁት በጣም እጅግ ደስ ብሎኛል። ሜድን ኢትዮጵያ የሚሉ ምርቶችን እንደማየት ኩራት የለም። ከውጭ የሚመጡ ምርቶችን በመተካት $318 ሚሊዮን ነበረ ያዳን ነው። እነዚህ የምትመለከታቸው በሙሉ እኛ ሀገር ላይ የሚገጣጠሙ ውብ መኪናዎች ናቸው። ለመከላከያ ሰራዊቶቻችን ትልቅ ክብር አለን። ዋተር ፕሩፍ ነው፣ ውሃ ይከላከላል። ፍሌም ሪተንዳንት ነው፣ እሳት አያቃጥለውም። አዲስ ዓለም አቀፍ ኮንቬንሽን ሴንተር ያለነው ኢትዮጵያ ታምርት ኤክስፖ ላይ ነው ያለነው። የኢትዮጵያ ምርት ይግዙ። ሀገር 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 ይላል ሀገር ሀገር ብርቁ እኛም ሀገር ሀገር አለን ሀገር የሚታይ በሩቁ ሳይሆን በቅርቡ የሚታይ በሀገራችን እንግዲህ በጣም በርካታ እውነት ለመናገር የምንደነቅባቸው የልማት ስራዎች እየተካሄዱ ነው። የት ያለን ይመስላችኋል? አዲስ ዓለም አቀፍ ኮንቬንሽን ሴንተር ዛሬ በተለየ ሁኔታ በርካታ ድግስን አዘጋጅቶ እየጠበቀን ነው። አዲስ ኮንቬንሽን ሴንተር ኢትዮጵያ ታምርት የኢትዮጵያ ምርቶች ሜድ ኢን ኢትዮጵያ የሚሉ ምርቶች ስማችን ባለበት ሁሉ ጥራታቸውን ጠብቀው ደግሞ እየተመረቱ ነው ብለውናል። የእውነት እንግዲህ ዓለም ላይ ተወዳዳሪ የሆኑ ምርቶችን ይዘናል ብለዋል። እኔም ለማየት በጣም ጓጉቻለሁኝ። እዚሁ ከኔ ጋር ሆነን አብረን በጉዞ ሰዓታችን እንጎበኛለን። ተከተሉ። አሉ ክቡርነት እንኳን ደህና መጡ። እንግዲህ በጣም ብዙ አምራቾች እዚህ ተገኝተዋልና ምን ተሰማው? እጅግ ደስታ ነው የተሰማኝ። ኢትዮጵያ ምርቶች ስታንዳርዳቸውን ደረጃቸውን በጠበቁ ሁኔታ አይደለም ለሀገር ውስጥ ገበያ ለዓለም አቀፍ ገበያ ሊቀርቡ በሚችሉ ደረጃ የተለያዩ ኩባንያዎች እና አምራቾች የተለያዩ ፕሮዳክቶችን ወይም ምርቶችን ማቅረባቸው ትልቅ ነገር ነው። እንግዲህ የአንድ ሀገር እድገት ትልቁ መሰረት ማኒፋክቸሪንግ ነው፣ ማምረት ነው። ማምረት ፋይዳው አያሌ ነው። የስራ እድል ይፈጥራል፣ የቴክኖሎጂ እውቀትን ያዳብራል። ስለዚህ በዚህ መስመር መሄዳቸው ከፍ ያለ ትርጉም አለው እና እጅግ ደስ ብሎኛል። ፋይዳውን እንዴት ያዩታል? እንግዲህ እንደ ሀገር ያለው ሚና ኢትዮጵያ ደግሞ ለሌሎች ሀገራት ኤክስፖርት የማድረጓን ሚና ምን ያህል ፋይዳ አለው እንደ አፍሪካ ብሎ እንደ ዓለም? እንግዲህ ይሄ ቅድም እንዳልኩት ማኒፋክቸሪንግ የኢኮኖሚ ስትራክቸሩን አወቃቀሩን በሙሉ ይቀይረዋል። ማለትም ማኒፋክቸሪንግ የእድገት ኢንጂን ነው፣ ቁልፍ ነው። ማለትም ማምረቱ ብቻም ሳይሆን ማኒፋክቸሪንግ የሚፈጥራቸው
ቼይንስ የሆነ ተከታታይነት ምርቶች ከፍ ያሉ በመሆኑ ኢትዮጵያን እድገት ከፍ ያደርገዋል። በማኒፋክቸሪንግ እጅግ ወደ ሰለጠነ ደረጃ ስለተጓዙ ሀገሮች ስንናገር ዘመን አልፎናል። ስለዚህ ኢትዮጵያ ተስፋ አላት። የሌሎችን ማየት፣ ማማተር፣ መመኘት፣ መናፈቅ አይደለም። ስለዚህ ይሄ እኔ በዛሬው ዕለት በጎበኘሁት በጣም እጅግ ደስ ብሎኛል። አውሽ ሰፋ ያለ ጊዜ ኖሮኝ እያንዳንዱ አምራች ጋር ባወጋ ብነጋገር ደስ ይለኝ ነበረ። የሆነ ሆኖ ግን የተመለከትኩትም በቂ ነው። የኢትዮጵያን ተስፋ የኢትዮጵያን አቅም ያሳየ ስለሆነ ደስ ብሎኛል። በጣም እናመሰግናለን። እንዲህ አይነቱ ዘርፍ ደግሞ እርሶ በመገኘቱ ሁሉም ጎብኚዎች፣ ሁሉም አምራቾች የነበራቸው ደስታ የሚያስደንቅ ነው። ስለ እያንዳንዱ ምርት የነበሩት አስተያየትም እየጎበኘው ሰምቼ ነበርና እናመሰግናለን። አቶ መላኩ በጣም ለሚሰሩት ነገር ከወዲሁ በጣም ትልቅ ምስጋና አለ። ምክንያቱም ለዚህ ሁሉ አምራችና ሸማች መገናኛው ምክንያቱ ደግሞ የእናንተ ተቋም ነውና ኢትዮጵያን ታምርት እንግዲህ 3 ዓመት ሆኖታልና በየቦታዎቹ ላይ ሰፋ ያለ ቦታ ላይ ሆኖ አምራቹን ሲያገናኝ እናያለን። ምን ፋይዳ መጣ ለሚሉ ወይም ደግሞ ትርጉሙ ሚናው ምንድነው እንደ ሀገር ያለው ትልቅ አስተዋጽኦ የሚለውን ይንገሩ። የኢትዮጵያ ታምርት ንቅናቄ ዋነኛው ዓላማ የኢትዮጵያን ማኑፋክቸሪንግ ኢንዱስትሪ ሀገራዊም ዓለም አቀፋዊ ተወዳዳሪነታቸውን ማሳደግ ነው። ይሄ ኤክስፖ የኢትዮጵያ ታምርት ንቅናቄ አንዱ አካል ነው እንጂ ኤክስፖና ንቅናቄው አንድና ያው አይደለም። በኢትዮጵያ ታምርት ንቅናቄ ውስጥ የሚከናወኑ በጣም በርካታ ተግባራት አሉ። ከነዛ ተግባራት መካከል አንደኛው ኤክስፖ ነው። ኤክስፖ በዋናነት ለኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ምርቶች ምቹ የገበያ ሁኔታ መፍጠር ነው፣ ትስስር መፍጠር ነው። ትስስሩ በአንድ በኩል በኢንዱስትሪዎቹ መካከል ትስስሮች አሉ። አንደኛው ለሌላኛው ግብዓት ያቀብላል፣ አንደኛው ያለቀለት ምርት አምርተው ለተጠቃሚዎች የሚያቀርቡበት ነው። በሌላ በኩል ደግሞ አምራቾቹ መጨረሻ ላይ ያመረቱትን ምርት በቀጥታ ለከስተመሮቹ ወይም ለደንበኛ ለሸማች ማቅረብ የሚችሉበት ነው። ስለዚህ የተደበቁ እና ሸማቹ በበቂ መጠን ማያውቃቸው ምርቶች እንዲተዋወቁ የማድረግ እድል ሰጥቷል። በኢንዱስትሪዎቹ መካከል እንዳልኩት ትስስርን ፈጥሯል። በየዓመቱ የቴክኖሎጂ አድቫንስመንቱ እያደገ ፈጠራም እየተጨመረበት ምርቱ በጥራትና በአይነት እየተሻሻለ በዋጋ ተወዳዳሪ እየሆነ እንዲቀርብ ከውጭ የሚመጡትን ምርቶችን ለማታካት ወደ ውጭ የምንልካቸው ምርቶችንም ከጊዜ ወደ ጊዜ በአይነት በመጠን በጥራት እየተሻሻሉ እያደጉ እንዲሄዱ የሚያደርግ ነው። ስለዚህ የኢትዮጵያ ታምርት ንቅናቄ ከግንዛቤ ፈጠራ ጀምሮ የምርቶቹን ተወዳዳሪነት የአምራቾችን ተወዳዳሪነት በማሳደግ በኩል የተሳካ ስራ ነው ብለን እንግዲህ ሁላችንም ተደንቀናል። በተለይ ወደ ውስጥ ስንገባ ኢትዮጵያን በዚህን ያህል ደረጃ የምታመርታቸው ምርቶች በጣም እንግዲህ ሀገራችንን ተሻግረው ዓለም ላይ በጣም በተፈላጊ ምርቶች ሆነው ሳለ አሁንም ድረስ ግን የኢትዮጵያ ምርቶች ለራሱ ለሀገርኛው ደግሞ እየጠቀሙ ነው ወይስ ግንዛቤው የቱ ጋር ነው ላለው እርሶ በሰፊው ስለሚሰሩበት ኢትዮጵያዊ የሆነ ወይም ሜድ ኢን ኢትዮጵያ ተብሎ የሚቀመጥን መለያ ስም የምናከብርበት ነው የምንጠቀምበት ልክ ክፍተቱ የት ጋር ነው? አሁን ምን ያህል ደረጃ ደርሰዋል? ምን መሆንስ አለበት ይላል? እንግዲህ ሁለት ነገሮች አሉ። በአንድ በኩል የሸማች ፍላጎት ከዋጋ አኳያ፣ ከጥራት፣ ከመጠን፣ ከአይነት፣ ከሰው ልዩነት አለ። ያው ከፍተኛ ጥራት ያላቸው ምርቶችን የሚፈልጉ ብዛት አይነት ያላቸው ምርቶችን የሚፈልጉ ሸማቾች አሉ። የኢንዱስትሪዎቹ አቅም ደግሞ ያው ከኢንዱስትሪ ልዩነቶች እንደሚኖሩ ይጠበቃል። ባለፉት 3 ዓመታት ሲግኒፊካንትሊ ያየነው በአንድ በኩል የኢንዱስትሪዎቹ የምርት አይነት የማምረት መጠናቸው አቅማቸው እና በጥራት በከፍተኛ ሁኔታ እየተሻሻለ ነው የመጣው። ይሄ የሸማቾችን ቀልብ በመግዛት ፍላጎት በማሳደር ከውጭ የሚመጡ ምርቶችንም የመገዳደር አቅሙን በማሳደግ ምክንያት ሸማቹን አስገድዶ የኢትዮጵያ ምርትን እንዲጠቀሙ እያደረገ ነው። ስለዚህ አንዱ
በአምራች ኢንዱስትሪ በኩል ያለው አጠቃላይ ሁኔታ ለዚህ ለሸማቾቹ ምቹ ሁኔታ ፈጥሯል። ተወዳዳሪነቱን የበለጠ አሳድጓል ማለት እንችላለን። በሌላ በኩል ሸማቾቹ ከዚህ በፊት በኢትዮጵያ ምን አይነት ምርት ይመረት ነበር፣ ምን አይነት ምርት ይመረታል፣ እንዴት ይመረታል፣ እነማን ያመርታሉ፣ በምን ያህል ዋጋ ያመርታሉ የሚለውን በበቂ መጠን የሚያውቁበት እድል አልነበራቸውም። አሁን በዚህ ኤክስፖ ከነማን ምን ምርት ይመረታል፣ እንዴት ያመርታሉ የሚለውን ዘሆል ፕሮሰስን ጥሬ ዕቃውንም ጭምር ጠይቀው ስለ ምርቱ ማወቅ የሚችሉበት እድል ስላደገ የአምራቹን አጠቃላይ ጥረትና የምርቶቹን መሻሻል ግምት ውስጥ በማስገባት ሸማቾቹ የሀገር ውስጥ ምርት የመጠቀም ፍላጎታቸው በእጅጉ አድጓል። ይሄ በመሆኑ 2014 ላይ ይህንን ንቅናቄ በጀመርንበት ጊዜ ከውጭ የሚመጡ ምርቶችን በመተካት $318 ሚሊዮን ነበረ ያዳን ነው። አሁን 2017 ላይ በ9 ወሩ ያከናወነው ከውጭ የሚመጡ ምርቶችን በመተካት $3.1 ቢሊዮን መተካት ችለናል። ከፍተኛ መሻሻል ነው። በ318 ሚሊዮን እና በ3.1 ቢሊዮን ይሄ በአመቱ መጨረሻ ከዚህ በላይ እየጨመረ እያደገ ነው የሚሄደው። ይሄ የሆነበት ምክንያት ምርቶቹ በጥራት አድገዋል፣ በመጠን ተሻሽለዋል፣ አይነታቸው በጣም ሰፍቷል። ስለዚህ ሸማቹ በጥራት የቀረበለትን በተመጣጣኝና በተወዳዳሪ ዋጋ የቀረበለትን ምርት ላለመግዛት ከቻይና ወይም ከሌላ ሀገር የሚመጡ ምርቶችን የሚፈልግበት ምንም ምክንያት አይኖረውም ማለት ነው። ስለዚህ ይሄ መተማመንን በሀገር ውስጥ ምርት የመጠቀምን ፍላጎት በእጅጉ ከፍ እንዲል አድርጎታል። ስለዚህ ሀገር ከዚህ እየተጠቀመች ነው። ምን ማለት ነው? እዚህ ልናመርት የምንችለውን ምርት ከውጭ ማምጣት ማለት የስራ እድሉን አሳልፈን ሰጠን። እዚህ ይሄንን ልብስ ስናመርት በአጠቃላይ ፕሮሰስ ውስጥ የተሳተፉት አምራች ኢንዱስትሪዎች ሰራተኞች እዚህ የስራ እድል አገኙ ማለት ነው። ስለዚህ የስራ እድሉን እዚሁ ማስቀረት ቻል፣ የውጭ ምንዛሬውን እዚህ ማስቀረት ቻል። አንዳንድ ኢንዱስትሪዎች በአመት እስከ $6 ቢሊዮን ድረስ ለመንግስት ገቢ ይከፍላሉ፣ ታክስ ይከፍላሉ። አንድ ትልቅ ኢንዱስትሪ ለምሳሌ እስከ 6 ቢሊዮን ብር ይሄ ታክስ ተመልሶ ለመሰረተ ልማት እና ለሀገር ውስጥ ልማት እንዲውል የሚያደርግ ነውና ይሄ ከጊዜ ወደ ጊዜ እየተሻሻለ የማኑፋክቸሪንግ ኢንዱስትሪን ሀገራዊ አስፈላጊነትን የበለጠ እንዲልቅ ያደረገ ስለሆነ በእኛ ዓመት በጣም ውጤታማ ነው የሚል በጣም ደስ ያሰኛል። እንግዲህ በመጨረሻ ማንሳትም ወደ በአምራች ወገን ደግሞ ሆኖ ምናልባት አሁን ወደ ሀገራችን መጥተው የሀገራችንን ሀብት ልማት መሰረት አድርገው ለማልማት ጥሩ ጊዜ አይደለም የሚሉ አሉ። እንደውም ደግሞ ከመቼውም ጊዜ በላይ በጣም ጥሩ ጊዜ ነው የሚሉም አሉና ሌሎቹንም መሳብ ያስፈልጋል። ከዚህ በላይ ደግሞ የስራ እድል ወጣቱን ተጠቅመው የሚሰሩ ኃይሎች ያስፈልጉናልና ጠቅለል አድርገው እንደ መልእክትም እንደ ጥሪም ደግሞ ማለት ተፈልጉት ካለ ይሄው መቅደስ ይሄ ጊዜ በእኛ ግምገማ ለኢንቨስትመንት በእጅጉ የተመቸ ጊዜ ነው። ለምንድን ነው? ኢንዱስትሪ ሁል ጊዜ የጥሩ ፖሊሲ ውጤት ነው። በ1820ዎቹ የኢንዱስትሪ ሪቮሉሽን ተነስተው አሁን ትልቅ ደረጃ ላይ የደረሱ ሀገራት አሉ። በ1970ዎቹ ጀምረው ደግሞ አሁን ኢንዱስትሪያቸውን ያስፋፉ የኢስት ኤዥያ ሀገራት አሉ። እነሱ ኢንዱስትሪዎቻቸውን በጥሩ ፖሊሲ በመሰረተ ልማት ደግፈው ነው በፍጥነት ከዘገዩበትና ወደ ኋላ ከቀሩበት ኢንዱስትሪ አሁን ኢንዱስትሪያላይዝድ የሆኑ ወደ ሆኑ ሀገራት የተሸጋገሩት። በእኛ ሁኔታ አንዱ በሙሉ ከዚህ በፊት የነበሩትን ፖሊሲዎች ቀይረናል፣ አሻሽለናል። የኢንዱስትሪ ፖሊሲ ቀይረናል። የጉምሩክ አሰራርን አሻሽለናል። የፋይናንስ ስርዓቱን የሚቀይር ማክሮ ኢኮኖሚ ሪፎርም ተደርጓል። የማበረታቻ ስርዓታችን በጣም አሻሽለናል። ከመሰረተ ልማት አኳያ ኃይል አቀርበናል። ባለፉት የለውጥ ዓመታት ብቻ 11 ኢንዱስትሪ ፓርኮችን ገንብተናል። የማኑፋክቸሪንግ ኢንዱስትሪውን ችግር በቅርበት የሚፈታ ካውንስል አቋቁመናል። ይሄ ካውንስል ዋና ወሳኝ የምንላቸው ለኢንዱስትሪ ድጋፍ የሚያደርጉ አካላትን የያዘ ነው። ስለዚህ ከነሱ ጋር ሆኖ የእያንዳንዱ ማኑፋክቸሪንግ ችግር ለመፍታት ከፍተኛ ጥረት እየተደረገ ነው። ስለዚህ በዚህ ጊዜ መንግስት ትኩረት የሰጠበት ሰፊ ገበያ ያለበት ተወዳዳሪነት በከፍተኛ ሁኔታ ያደገበት ጥሬ ዕቃም በጥሩ ሁኔታ የተገኘበት ጊዜ ስለሆነ በማኑፋክቸሪንግ ኢንዱስትሪ ዘርፍ ላይ ኢንቨስት ለማድረግ የሚመጡ ሰዎች የተሻለ ትርፍ፣ የተሻለ ጥቅም
የሚያገኙበት ትክክለኛው ጊዜ ነው። በእኛ እምነት የማኑፋክቸሪንግ ኢንዱስትሪ ተንሳኤ ተረጋግጧል፣ አብስረናል፣ አውጀናል የሚል ነው። ነገር ግን እንደ ሁሉ ነገር አልጋ ባልጋ ነው ማለት ደግሞ አይቻልም። በተለይ ወደ እንደዚህ አይነት ስራ በምንገባበት ጊዜ ኤሌክትሪክ ለማግኘት የሆነ ፕሮሰስ ይኖራል፣ መሬት ለማግኘት የሆነ ፕሮሰስ ሊኖር ይችላል፣ ከስተም ፕሮሰስ ለማድረግ ቢጠይቀው ነገር ጊዜ ሊኖር ይችላል። እነዚህን ከመንግስት ጋር ተቀራርቦ በመስራት በመቀናጀት ነው ማሸነፍ የሚቻለው እና በርቀት ላይ በመቆም ይህንን እድል ማግኘት አይቻልም። ወደ ሴክተሩ ገብቶ ቻሌንጁንም ቻሌንጅ እያደረጉ በማድረግ በመሆን የሚገኝ ነውና በጣም ትክክለኛ ጊዜ ነው። ይሄንን ጊዜ ሀብት ያላቸው አይዲያ ያላቸው ሰዎች ሊገቡበት ሊጠቀሙበት እና የበለጠ ሊያተርፉበት ይገባል የሚል አስተያየት ነው። እናመሰግናለን።